ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ገና ደርሷል። እንዴት ነው ዝግጅት? እስቲ የሆነ ጣፋጭ ነገር አብረን እንስራ ለገናም ይሆን ለእንግዶች። ውድና የተከበራችሁ ቤተሰቦቼ እንግዲህ ይህን የመሰለ ክሮሶ ለበዓል ለገና የተዘጋጀ ነው ማለት ነው። ይህንን አሰራሩ እንዴት እንደሆነ በምን እንዳደረግኩት እስከ መጨረሻው ቪዲዮን ካያችሁ መልሱን ታገኛላችሁ ማለት ነው። ውድና የተከበራችሁ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ፣ ኮመንት እያደረጋችሁ እንድታበረታቱኝ በትህትና ጠይቃለሁ። እንግዲህ በመጀመሪያ አንድ እንቁላል ያስፈልገናል። ከዛ ደግሞ እርሾ ያስፈልገናል። ይሄ ደግሞ ሱካር ነው። እዚህ ጋር ደግሞ ዝብዴ ወይም ደግሞ ቅቤ አለ ማለት ነው። ከዛ ሎሚ ያስፈልገናል። ሲቀጥል ደግሞ ዱቄት ያስፈልገናል ማለት ነው። አንድ ብርጭቆ ዱቄት ጨምሬያለሁ። ይሄ ደግሞ ሁለተኛው ነው። ከዛ በኋላ አንድ ብርጭቆ ደግሞ የዱቄት ወተት ጨመርኩኝ። አንድ ብርጭቆ ደግሞ ምንድነው ስኳር ጨመርኩኝ ማለት ነው። እነዚህ ከጨመርኩኝ እንደዚህ ካቀላቀልኩኝ በኋላ በደንብ አድርጌ ቀላቅለዋለሁ ለየብቻ እንዳይሆንብኝ። አሁን የጨመርኩት ደግሞ ዘይት ነው። ሳንፍላወር ኦይል ጨምሬያለሁ። ይህንን ከጨመርኩኝ በኋላ እንደዚህ አድርጌ ዘይቱ በአንድ በኩል ያለበት አንድ በኩል ባዶ እንዳይሆን በደንብ አድርጌ ቀላቅለዋለሁ ማለት ነው። በዚህ በማማሰያው በዚህ በደንብ አድርጌ ቀላቅለዋለሁ። ከዛ እዚህ ላይ ደግሞ እርሾ 2 ማንኪያ እርሾ ለ2 ብርጭቆ ዱቄት ጨምርበታለሁ ማለት ነው። አሁን በዚህ መልኩ ከቀላቀልኩት በኋላ የእንቁላሉ አስኳሉ ሳይሆን ነጩ ፓርት ጨምረዋለሁ። አስኳሉ ደግሞ በኋላ ለምን እንደምንጠቀምበት አሳያችኋለሁ ማለት ነው። አሁን አስኳሉ ከጨመርኩኝ በኋላ ሎሚ ያልኳችሁም የቀድሞ ሎሚ ፍቅፋቂውን ያስፈልገናል ማለት ነው። የእንቁላሉ ሽታ በደንብ አድርጎ ነው የሚቀይርልን። እንዳይታወቅ እንቁላል እንዳለው ራሱ እንዳይነቃ ያደርግልናል ማለት ነው። ከዛ እንደዚህ ያደርግና ለብቻውን መታ መታ አረጋታለሁ። እንቁላሏ እንደዚህ አድርጌ ከዛ እሽት አደርገዋለሁ። ከሁሉም ዱቄት ጋር እንዲዋሃድ አድርጌ አሸዋለሁ ማለት ነው። አሁን ደግሞ በእጄ ገባሁበት። እንግዲህ ግዴታ አስፈላጊ ስለሆነ እንደምታዩት በደረቁ ነው ያሸሁት። አሁን ደግሞ የተበጠበጠ ዱቄት ለብ ያለ ዱቄት ማለቴ ይቅርታ ለብ ያለ ወተት ጨመርኩበት ማለት ነው። ከዛ በሱ እንደዚህ አድርጌ ሽታ አደርገዋለሁ በደንብ አድርጌ። ያው ክሮሶ ስለሆነ ግዴታ ነው ማሸት ይፈልጋል። ማሽን ያላችሁ ደግሞ በማሽን ማሸት ትችላላችሁ። እንደዚህ ወተቱ ጠብ እያደረኩኝ በደንብ አድርጌ ነው ያንገላታሁት ሊጡ ማለት ነው። በምታዩት መልኩ በደንብ አድርጌ ነው እያሸሁት ያለሁት። ከስንት ጊዜ በኋላ የቀድሞ ቅቤ ደግሞ እሱ ላይ ጨምሬዋለሁ። እንደምታዩት ሙልጭልጭ ያለው ቅቤ ስለጨመርኩበት ነው። መጀመሪያ ቪዲዮ ላይ ያሳየኋችሁ ቅቤ እዚህ ላይ ጨምሬዋለሁ ማለት ነው። አድርጋችሁ አቅልጣችሁ ሊሆን ይችላል። ዝም ብላችሁ በሙቀት ይላልን ብላችሁ እንደፈለጋችሁ። አሁን እዚህ ጋር ካቦካሁት በኋላ ከድኜ አቆየዋለሁ ለግማሽ ሰዓት ሊሆን ይችላል። እንደ ቤታችሁ ሙቀት ማለት ነው። እንደምታዩት ኩፍ ብሎልኛል። በደንብ እስኪቦካ አልጠበቅኩኝም። ኩፍ ሲልልኝ ለማለት ነው የፈለኩት። ቤት የሙቀት ስለሌለ ብርድ ስለሆነ ማለት ነው። አሁን እንደዚህ አደርገውና የሞቀ ምንድነው ፍሩን አለ ወይም ደግሞ ኦቨን አለ። እዛ ውስጥ ከተዋለው ኩፍ እንዲልልኝ ማለት ነው። አሁን ኩፍ ካለ በኋላ አውጥቼ ልስልስ አለልኝ። ምክንያቱም ቅቤው ቀዝቃዛ ቦታ ሲሆን ያደርቅብናል። ቅቤ ማለት ነው ሙቀት ይፈልጋል። እንግዲህ ቅቤ ቀዝቃዛ ቦታ ላይ ሲሆን ታውቁታላችሁ በረዶ ይሆናል። ልክ ሙቀት ቦታ ሲቀመጥ ደግሞ ወዲያው ይቀልጣል ማለት ነው። እና ለዛ ነው ፍርን ውስጥ የከተትኩት። አሁን እንደዚህ አድርጌ በዚህ መልኩ እዳምጠዋለሁ ማለት ነው። ሁሉንም እኩል አድርጌ
ዳምጠዋለሁኝ። እንደምታዩት ክብ አድርጌ ነው እየዳመጥኩት ያለሁት። በአንድ በኩል ወፍራም በአንድ በኩል ቀጭን እንዳይሆን ልክ ፒዛ ክብ ፒዛ እንደምንጋገር አድርጌ ነው በደንብ በስነ ስርዓት በጥንቃቄ እየዳመጥኩት ያለሁት። በአንድ በኩል ወፍራም ቀጭን ምናምን እንዲሆንልኝ አልፈለግኩኝም። ሁሉም እኩል እንዲወጣልኝ ማለት ነው ቤተሰቦቼ። እስከዛ ደግሞ እስከዚህ ሰዓት ካያችሁኝ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ዩቲዩብ ቻናሌ እንድታበረታቱ እንድትደግፉኝ በትህትና ጠይቃለሁ። ውድ ጊዜያችሁ ሰጥታችሁ አሁንም እስከዚህ ሰዓት ድረስ ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። ውድና የተከበራችሁ ቤተሰቦቼ እንግዲህ በዚህ መልኩ ዳምጬዋለሁ ማለት ነው። ይኸው እንግዲህ ሚዛን እያየው ነው በየት በኩል እንትን እንዳለ። ይሄ የፒዛ መቁረጫ አመጣና በመስቀለኛ አድርጌ እቆርጠዋለሁኝ ማለት ነው። ልክ ፒዛ እንደምትቆርጡት አድርጌ እኩል ለእኩል በመስቀል አድርጌ ሰራሁት። ከዛ ደግሞ ሌላ መስቀል እሰራለሁ። እንዲህ እያደረኩኝ ሁሉም እንደዚህ መቃቀልኩት ማለት ነው። ከፋፍለዋለሁ በዚህ መልኩ። ቅቤው በቃ ለየት ታደረገው ለራሱ በራሱ ሰዓት ማለት ነው። እና እንደዚህ አድርጌ እናንተ በትላልቁ ማድረግ ትችላላችሁ። ለምሳሌ እኔ 2 ቦታ ያደረኩት አንዱ ማድረግ ትችላላችሁ። እንግዲህ የቅድሞ የተረፈች ቅቤ ደግሞ በዚህ መልኩ ቀባ አደርገዋለሁ ሙሉውን ማለት ነው። በምታዩት መልኩ ፈጠን አድርጌ እያሳየኋችሁ ነው ማለት ነው። ጊዜያችሁን እንዳላቃጣልባችሁ ብዬ ያሳየኋችሁ እገኛለሁ ማለት ነው። እህት ወንድሞቼ፣ ወንዶችም ካላችሁ ሴቶችም በጣም ነው የማመሰግነው ስለምታበረታቱኝ። እና በዚህ መልኩ ቀባውና ሁሉንም እንደምታዩት ቀብቼዋለሁ። በብዛት አይደለም ትንሽ ነው ቀባ ያደረኩት ማለት ነው። አሁን እዚህ ጋር ዛዕታር ነው የምታውቁ ከሆነ ዛዕታር በብዛት አረብ ሀገር የሰራችሁ ሴቶች ታውቁታላችሁ። ሀገራችንም ሳይኖር አይቀርም በዚህ ሰዓት ያለ ይመስለኛል ሳስበው እንዲሁ በግምት ማለት ነው ሲሉ ሰምቻለሁ። ሀገር አለ ተብሏል ማለት ነው። ይህ ዛዕታር የማይወደው ሰው ይኖራል ብዬ አላስብም። ይህንን ያሳየኋችሁ በብርጭቆ ደግሞ ማርማራታ ወይም ደግሞ ምራባ ይባላል ማለት ነው። እሱ ደግሞ በዚህ መልኩ ጨምረዋለሁ። ዛዕታር ጣፋጭ ነገር እንዲሁ ደግሞ ጀብኔ ወይም ደግሞ ቾኮሌት የፈለጋችሁትን መጨመር ትችላላችሁ። እኔ ቤት ያፈራውን ቤት ውስጥ ያለውን ነው የጨመርኩት። ይሄ ደግሞ ሞዞሬላ ወይም ደግሞ አሻአወን እየጨመርኩበት ነው ማለት ነው። እንደምታዩት በዚህ መልኩ ቅርጽ አውጥቼ እንዲጠቀለል ለመጠቅለል እንዲመቸኝ አድርጌ በዚህ መልኩ ጨምረዋለሁ ማለት ነው። ዋው! ከዛ እንደዚህ ስታዩት አያጓጓም? ደስ ይላል። እስቲ ምን አይነት እንደሚሆን እኔ ራሱ ጓጉቻለሁ ማለት ነው። ውድና የተከበራችሁ ቤተሰቦቼ እንግዲህ ቀስ አድርጌ ጠቀልለዋለሁ ማለት ነው። በዛዕታር ጀምሬያለሁ። ይኸውና እንደምታዩት ቀስ አድርጌ ጠቀልለውና ከጎን ቁጭ ከዛ እንግዲህ እንደዚህ ካደረኩት በኋላ ሁሉንም ሙራባውንም ጅብኔውንም 3 አይነት ነው ያደረኩት። እንግዲህ እናንተ ክሽክ መጨመር ትችላላችሁ። ሞዘሬላ፣ ቾኮሌት የፈለጋችሁትን ያህል መጨመር ትችላላችሁ። ውድና የተከበራችሁ ቤተሰቦቼ እንደምታዩት ሁሉም እኩል ነው። አንድ ትልቅ ትንሽ የለውም። እኩል ነው ማለት ነው። እዚህ ጋር ደግሞ ሳኒታ አለ የቀባሁት ቅቤ ቀብቼዋለሁ። እንደምታዩት በዚህ መልኩ አድርጌ ጨምረዋለሁ ማለት ነው። እንደዚህ ከጨመርኩት በኋላ ከዛ ፍርን ውስጥ ከተዋለሁ። አሁን ፍርን ውስጥ ከከተትኩት በኋላ ትንሽ ኩፍ ካለና ከስር ከበሰለ በኋላ የቀድሞ ቢጫው የእንቁላል ቢጫው ቫኒላ ጨመርኩበትና በሱ እየቀባሁት ነው ማለት ነው። ለምን ከላይ በደንብ የታመሰ ወይም ደግሞ ቀያማ ከለር እንዲሰጠን ያደርጋል ማለት ነው። ኦሬዲ በስለዋል ግን ቀላ እንዲልልኝ ነው። እንግዲህ ጨምሬ ፎርኖ ላይ ከላይ ለኩሼ
በስለዋል ማለት ነው። ውድና የተከበራችሁ ቤተሰቦቼ ይህንን ይመስላል። በጣም ደስ ይላል ለመብላት ገና አይናችሁ ስታዩት አይደለ ለአይናችሁ ያማረ ነገር አይደለ ለመብላት የሚያስጎመጀው አይናችሁ ላይ ሲያምር ነውና እንደምታዩት እንግዲህ ስታዩት እንዲሁ ስታዩት ያምራል ማለት ነው። ውድና የተከበራችሁ ቤተሰቦቼ እንደምታዩት ይኸውና የሞዞሬላው እንደምታዩት ደስ ይላል ማለት ነውና በጣም ነው የወደዱት። እኔም ወድጄዋለሁ። በጣም አሪፍ ነው። እንግዲህ ጾም ስለሆነ ስቀምሰው ደግሞ የበለጠ ይጣፍጣል ብዬ አስባለሁ። የግድ ነው ይጣፍጣል። ሰዎች ሁሉም ወደውታል። በጣም ነው የወደዱት ማለት ነው። ልጆቹ ራሱ